ይህ የሳውዲ ሆስፒታል ነው። ጥቂት በማይባሉ ኢትዮጵያውያን ሴቶች ወከባ ተሞልቷል። የኮከብን መጨረሻ ለማየት የተፈጠረውን ነገር ለመስማት ሁሉም ተቻኩሏል። ለመሆኑ ኮከብ ማን ናት? ሰላም፣ እንዴት ናችሁ? ዛሬም እንደተለመደው በሚገርም ታሪክ ተገናኝተናል። ይህ ካናሪ ቲዩብ ነው። አብራችሁን ቆዩ። ኮከብ የሳውዲን ምድር እንደ እናት አባቷ ቤት ያለ ገደብ የምትፈነጭበት፣ ከአረብ እስከ ኢትዮጵያ ዜጎች የማታውቅበት ሰው የሌለበት፣ ምንም አይነት ችግር ውስጥ ብትገባ በብልሃቷና ሰው በማወቋ ብቻ ከብዙ ጉድ የምትወጣ ሴት ስለመሆኗ ብዙዎች ይመሰክሩላታል። ለኮከብ ከትውልድ ሀገሯ አዲስ አበባ ይልቅ ለሷ ሳውዲ ምቹ ነች። ሳውዲን የምትወዳት ሙሉ ነፃነቷን የምታገኝበት፣ እንደ ሌሎች አረብ ሀገራት የማትጨነቅበት ባለመሆኑ ነው። ለድፍን 15 ዓመታት ሳውዲ ኖራለች። ወደ ኢትዮጵያ መጣ ቢበዛ የምትቆየው ለሁለት ወራት ብቻ ነው። ወደ ሳውዲ ለመመለስ ስትዘጋጅ ወደ ርስቴ ልሂድ ደሞ በሚለው አባባል ብዙ ሰዎች ያውቋታል። ኮከብ የሰው መውደድ አላት። ለሰዎች ሲበዛ ቅንና መፍትሄ ጠቋሚ በመሆኗ ብዙዎች ይወዷታል። ዛሬ ግን ያቺ ኮከብን የሚያስንቅ ውበት ያላት ኮከብ ሆስፒታል ገብታለች። ያለችበትንም ሁኔታ ሆነ የደረሰባትን የሚያውቅ አንድም ሰው የለም። ወሬ ካንዱ ወደ አንዱ ይቀባበላል። ክትትል የሚያደርጉላት ዶክተሮች ማንም ቢያወራቸው መልስ የላቸውም። አንዲት ልትሞት እያጣጣረች ያለችን ነፍስ ለማዳን ከዚህ ወደዚያ ይራወጣሉ። ሆዷ በቢላ ተወጋግቶ ባዶ አስፋልት ላይ ነበር ወድቃ የተገኘችው። ያገኛት ሰው ካሊድ ይባላል። ለመጀመሪያ ጊዜ አረብ ሀገር ስትመጣ የገባችበት የአረብ ጎልማሳ ቤት የካሊድ ቤት ነው። ጎልማሳው ካሊድ ቤት ግን የሰራችው ለ1 ዓመት ብቻ ነበር። በውበቷ ተማርኮና አብዶ ስለነበር ላግባሽ አንቀባርሬ ላኖረሽ የሚለው የሁል ጊዜ ውትወቷ ሲሰለቻት ነበር። ከሱ ቤት ጠፍታ ሌሎች ቦታዎች መስራት ጀምራ ነበር። ካሊድ ግን ኮከብ ከቤቱ ምንም ሳታሳውቀው ብጠፋም ለፖሊስ አልከሰሳትም፣ አላሳሰራትም። አሁን ግን ነፍሷን ሊታደግ ከፈጣሪ የተላከ መልአክ ይመስል ኮከብን በማይገመት ሁኔታ አገኛት። ካሊድ የዛን ቀን ቢሮ አምሽቶ ወደ ቤቱ ለመመለስ መኪናውን እያሽከረከረ ያለ ድንገት ያየው ነገር ትኩረቱን ወሰደበት። ከአስፋልቱ ወጣ ብሎ በትንሹ የሚንቀሳቀስ ሰው ያየ ስለመሰለው መኪናውን ወደ ዳር አቁሞ ወዳየው ነገር ተጠጋ። ሴት ስለመሆኗ አጠገቧ ሳይደርስ ተረድቶታል። ክፉኛ ደም እየፈሰሳትና እያቃሰተች ያለችውን ሴት ጠጋ ብሎ ተመለከታት። ኮከብ ብሎ ጮኸ። እርዳታ ለመጠየቅ ቢጣራም በዛ ውድቅት በዛ ሌሊት ለዛውም ከሌሊቱ 7 ሰዓት ማንም ሊደርስለት አይችልም። እንደምንም አፋፍሶ ወደ መኪና ካስገባት በኋላ ቅርብ ወዳለው ሆስፒታል ይዟት ሄደ። ነፍሷን ለማትረፍ አሁንም የሚረዋረቡ የሕክምና ባለሙያዎች ቀዶ ጥገናውን ሳይጨርሱ ነጋባቸው። የዚህን ጊዜ ነበር እዛው ሆስፒታል ውስጥ በጽዳት ሙያ ተሰማርታ የምትሰራ ኢትዮጵያዊ ሴት ኮከብን ታውቃት ነበርና ነጋ ብላ ለጓደኞቿ ሄዳ ነገረቻቸው። ለመሆኑ ኮከብ እንደዚህ ያደረጋት ማን ነው? ፖሊሶች በዙሪያው የሚያውቃትን ሰዎች በአጠቃላይ ቢመረምሩ ምንም ፍንጭ አጡ። የኮከብን ከአይሲ ክፍል መውጣት ብቸኛ አማራጭ አድርገው መጠባበቅ ቀጠሉ። ኮከብ ትኖር የነበረው ከጓደኞቿ ጋር አንድ ሰፋ ያለ ገስት ሃውስ ተከራይተው ሲሆን እያንዳንዱ እንቅስቃሴያቸው ተጠንቅቀው የሚራመዱ ነበሩ። እነዚህ ሴቶች ኮከብን ጨምሮ ከተለያዩ ወንዶች ጋር ከፍ ባለ ገንዘብ የሚተኙ፣ በቻሉት መጠን ሁሉ ስራቸውንም ራሳቸውንም ሚስጥራዊ ያደርጉ ነበር። የነዚህ ሴቶችን ገንዘብ ስንት ዓመት በጉልበታቸው ለፍተው ከሚያገኙ ሴቶች ጋር ሲወዳደር እጅግ የተለያየ ነው። ገላቸውን ሽጠው ወደ ሀገር ቤት ብር ይልካሉ። ፍቅረኞቻቸውን፣ ቤተሰቦቻቸውን፣ እህት ወንድሞቻቸውን ያስደስታሉ። ብር እንደ ልብ ቢሆንም ነገር ግን ህይወታቸውን አደጋ ላይ ሊጥል የሚችል ኃላፊነት ወስደው ነው ስራውን የሚሰሩት። ከአደጋው አንዱ ነው ዛሬ ኮከብ ላይ ደረሰው። ህይወቷ ቢተርፍም ማህፀኗ ላይ በደረሰ ከፍተኛ ጉዳት ግን ማህፀኗ ሙሉ በሙሉ በኦፕራሲዮን እንዲወጣ ተደረገ። ጓደኞቿ ይህ አደጋ የደረሰባት ከምትሰራው ስራ ጋር በተያያዘ እንደሆነ በደንብ ያውቃሉ። ነገር ግን ለማንም አልተናገሩም። የምትታከምበትን ሙሉ ወጪ የሸፈነው ካሊድ ነበረ። ከቀናት በኋላ ኮከብ ነቃች። ትተርፋለች ያላት አልነበረም። በሚገርም ሁኔታ ለፖሊሱ የሰጠችው መልስ ግን ዘራፊዎች ናቸው ከስራ አምሽቼ ስመጣ ጥቃት ያደረሱብኝ አለች። ወደ ቤት መሄድ እንደምትችል ሲነገራት ካሊድ ሊያስታምማት እንደሚፈልግ ነገራት። ኮከብ ግን እስካሁን ስላደረገላት ነገር እንደምታመሰግነው፣ ነገር ግን ከዚህ በላይ ልታስቸግረው እንደማትፈልገው ነገረችው።
ካሊድ ለኮከብ የበዛ መውደድና ክብር ቢኖረውም ኮከብ ግን ፈጽሞ ልትወደውና ልትቀበለው አልቻለችም። አንዳንድ ጊዜ በራሷ ትናደዳለች። ካሊድን የመሰለ አፍቃሪ የትም እንደማታገኝ ታውቀዋለች። ካሊድን እንደ አረብ ሀገር ወንድ ራሷ አትቆጥረውም፣ እንደ አንድ ኢትዮጵያዊ ወገኗ እንጂ። ምንም ያህል ቢያሳዝናት ለሷ የሆነላትን ሁሉ ብታውቅም የሱን ፍላጎት ግን አክብራ ራሷን ማስገደድና እሱን እንድትወደው ማድረግ አልቻለችም። ጓደኞቿ ቤት ወስደው በቶሎ እንድትድንላቸው ተራ በተራ እየተፈራረቁ አስተማማት። የድሮዋን ተጫዋቿን ሳቂቷን ኮከብ ግን ሊያገኟት በጭራሽ አልቻሉም። የደረሰባትን በቀላሉ መቀበል ማትችል ሴት እንደሆነች ጠንቅቀው ያውቃሉ። ነገር ግን ኮከብን ሊመልሷት አልቻሉም። እንዲህ ማን እንዳደረጋት በተደጋጋሚ ጓደኞቿ ቢጠይቋትም ሁሉም ግን በውስጧ ይዛ ከረመች። ሌላ ጊዜ ሴቶቹ ራሳቸውን እንደሚጠብቁ ስለሚያገኟቸው ወንዶች ማንነት አጣርተው ደህንነታቸውን አስጠብቀው ስራ እንዲሰሩ ትመክራቸው ነበር። አደጋ የሚመስል ነገር ካዩ በቶሎ ከዛ ቦታ እንዲሰወሩ ትመክርም ነበር። አሁን ግን የገዛ ጓደኞቿ የኮከብን ጸባይ መረዳት ከበዳቸው። ሻል እያላት ሲመጣ ግን ራሷን ለበቀል ማዘጋጀት ጀመረች። ለመዳን 3 ወር ብቻ ነበር የፈጀባት። ጠዋት ትወጣለች፣ የሆኑ የወንድማማቾችን የአረብ ቤት በድብቅ ትከታተላለች፣ ከዛ ትመለሳለች። ይህን ክትትሏን ለ2 ሳምንት በተከታታይ ካደረገች በኋላ ለጎልማሳው ካሊድ ደወለችለት። ካሊድ የተደወለለት ከኮከብ መሆኑን ሲያውቅ ስልኩን በጉጉት አነሳ። በጥብቅ ልታገኘው እንደምትፈልግ ነገረችው። አላቅማማ። የሱ ቤት ተገናኙ። እሷን ማግባት የሚፈልግ ከሆነ በአንድ ነገር መስማማት እንዳለበት ነገረችው። ካሊድ ለሷ ሲል ምንም እንደሚያደርግ ከጎኗ እንደሚሆን ገለጸላት። ሐሳቧ አንድና አሮጊት ቤቱ ስለማገት ነበር። ካሊድ ሐሳቡ ትንሽ ቢያስፈራውም በፍቅሯ ክንፍ ያደላትን ሴት የሚያገኝበት ብቸኛ መንገድ እንደሆነ አወቀ። በሐሳቧ ተስማሙ። ኮከብ በህይወቷ ከሳውዲ ህዝብ ሁሉ ከአረብ አንድ ጥሩ የምታውቀው እሱን እንደሆነ ነገረችው። በደስታ ብዛት ካሊድ ዘለለ። ካሊድ እውነትም ለኮከብ ጥሩ ሰው ነበር። ፍላጎቷን አክብሮ ምንም ሳይጋፋት ነበር ፍቅሩን የገለጸላት። እንደማትፈልገውም ሲያውቅ ቤቱን ትታም ስትወጣ ለፖሊስም ነግሮ አላሳሰራትም። ለዛ ነበር ካሊድ ኮከብን በነገረችው የአብረን እንኖራለን ተስፋ የተደሰተው። የበቀላው አማካሪ ሆነው። የዛን ቀን ካሊድ ኮከብን ሳማት። እሷም እንደሌላ ቀን አልተከላከለችው። ይባስ ብለው አብረው አደሩ። ሊነጋጋ አካባቢ ከእንቅልፏ ስትነቃ ለምን እንደዚህ ማድረግ እንደፈለገች ጠየቃት። እያለቀሰች ለማንም ያልነገረችውን በደሏን በእንባ ነገረችው። የዛን ቀን ሴተኛ አዳሪነት ስትሰራ ወንዶችን ከሚያገኙበት ቤት ከአንድ ከዚህ በፊት ከምታውቀው ደንበኛዋ ጋር እንደነበረች መተረክ ጀመረች። ይህ አረብ ደንበኛዋ ዛሬ ቤት ነው የምንሄደው ብሎ እንደተጫናት ጥሩ ብር እንደሚያስብላትም ሲነግራት ተስማማች። ቤት ስትሄድ ግን ከሱ ውጪ ሌሎች 2 ወንዶች እንደነበሩ አስተዋለች። መመለስ እንደምትፈልግ ላመጣት ደንበኛዋ ወንድ ብትነግረው ቤቱን ዘግቶ ከገባች መውጣት እንደማትችል አስረግጦ ነገራት። ከዛይ ሰዓት አንስቶ ነበር ቤት ውስጥ ያለው ነገር ይረብሻት የጀመረው። እነዚህ 2 ወንዶች ያመጣት ደንበኛዋ ወንድሞች ናቸው። የተለያዩ እጾችን እየተጠቀሙ ነበር። ሁኔታቸው አላምራ አላት። ኮከብ ጨለማው ሳያስፈራት አምልጣ ለመውጣት ብትሞክርም ከአንድ 2 ጊዜ ይዘዋታል። በመጨረሻም ልትከላከለው ያልቻለችው ጥቃት ለ3 እየተፈራረቁ ተገናኟት። ኮከብ ለረጅም ጊዜ እዚህ ስራ ውስጥ ስትቆይ እንደዚህ አይነት ነገር ገጥሟት አያውቅም። በጓደኞቿም ደርሶ አያውቅም። አቅሟን እያጣችና እየተዘለፈለፈች በህይወትም ያለ አንዳች ምሕረት ልቅ በሆነ መንገድ አሰቃዩት። በዚህ ጊዜ ነበር ትንፋሿ ጸጥ ያለባቸው። ያመጣት ደንበኛዋ በድንጋጤ ሆኖ እንደሞተች መናገር ጀመረ። ኮከብ ትንፋሿ ጸጥ ያለ ቢመስልም የሚያወሩትን ግን በጥቂቱ ትሰማ ነበር። ያመጣት ደንበኛዋ የሆነ ሴት ጋር ደወለ። ከቆይታ በኋላ የተደወለላት ሴት መጣች። እየተሳደበችና እየተራገመች ነበር። እናታቸው ነበረች። ትንሽ ካሰበች በኋላ ወደዛ ወስደው እንዲጥሏት ተናገረች። ወደዚህ ቤት ያመጣት ደንበኛዋ ከድንጋጤ ብዛት በጣም ነቅቶ ነበርና ከጉድ ለመትረፍ ሲል ተሸክሞ ወደ መኪናው አስገባት። ወዳገኘው መስመር በፍጥነት መንዳት ጀመረ። ጸጥ ረጭ ወዳለው አካባቢ ሲደርስ መኪናውን አቆሞ እየጎተተ ከመኪና አስወረዳት። የዛኔ ነበር ትንፋሿ መኖሩን ያስተዋለው። ኮከብ የሞት ሞቷን አድነኝ ብላ ተማጸነችው። እሱ ግን ወደ መኪናው ሄዶ ትንሽዬ ስለት አምጥቶ ሆዷን ደጋግሞ ወጋው። ከዛ ከአካባቢው በፍጥነት መኪናውን ነድቶ ተሰወረ። ከጥቂት ደቂቃዎች በኋላ ካሊድ ወደ ቤቱ እየሄደ ከአስፋልቱ ዳር ነበር ኮከብን ተዘረረ ያገኛት። ኮከብ የሆነው ሁሉ በእንባ ጭምር ስትነግረው ካሊድም እያለቀሰ ነበር የሰማት። ከአንድ ቀን በኋላ ኮከብና ካሊድ የወንድማማቾቹን ቤት መከታተል ጀመሩ።
በሶስተኛው ቀን አካባቢ አንዲት ሴት ወደ ወንድማማቾቹ ቤት ስትገባ ተመለከቷት። ኮከብ የዛን ሌሊት የነበረችው ሴት ስለመሆኗ ትንሽም ቢሆን አልተጠራጠረችም። ወደ አመሻሹ ላይ ቤቱን ቆልፋ ስትወጣ ሴትዮዋን ተመለከቷት። ካሊድ ፈጠን ብሎ አጠገቧ ደረሰ። ሴትዮዋ አካባቢ ለመጠቆም ታስረዳ ጀመር። ካሊድ አግባብቶና አስማምቶ ወደ መኪናው እንድትገባ ዘዴ እየፈጠረ ያለ ኮከብ ኬት መጣች ሳትባል በሌባ ጎማ ብረት ከጀርባዋ መታጣለቻት። ሴትዮዋ ወደፊቷ ስትወድቅ ካሊድ መሬት ሳትደርስ ያዛት። አይኑ ፈጠጠ። የኮከብን አይኖች ተመለከተ። በል ተሞልተዋል። ከድንጋጤው ሳይወጣ ሴትዮዋን ለሁለት አፋፍሰው ወደ መኪና አስገቧት። ቤት እንደደረሰው አካባቢውን ዞር ብለው ከተመለከቱ በኋላ ተሸክመው ወደ አንድ ክፍል አስገቧት። ሴትዮዋ አልነቃችም። ኮከብ አይኗን ሳትነቅል ነበር የምታያት። ካሊድ ቀጣይ እቅዷ ምን እንደሆነ ጠይቃት። ደንበኛዋ ወደ ነበረው ወደ ሴትዮዋ ልጅ ደወለች። ወደምትልክለት አካውንት ከፍተኛ ብር እንዲያስገባ ጠየቀችው። ኮከብ እንዳልሞተችና የዛተችበት መሆኑን ሲያቅ እጅግ ፈራ። ምክንያቱም ኮከብ እጇ ረጅም እንደሆነና ከብዙ አረቦች ጋር ግንኙነት እንዳላት ስለሚያውቅ። ነገር ግን እናቱን እስከማገት የሚያደርስ ድፍረት አላት ብሎ ግን አላሰበም። እናቱን ለማዳን የተባለውን ብር በፍጥነት ወደ ላከችለት አካውንት አስገባ። ቀጥሎ ሲደውል ግን ስልኳ ዝግ ነበረ። እናትየው ነቃች። ኮከብን ስታያት ደነገጠች። ኮከብ ከሴትዮዋ ቦርሳ ውስጥ ስልኳን አወጣች። መጀመሪያ ለልጇ ነግራ ወደ አስገባቸው አካውንት ብር ትራንስፈር እንድታደርግ ጠየቀቻት። ሴትዮዋ ታስራ በተቀመጠችበት ወንበር ላይ እንዳለች ተወራጨች። ኮከብ ይሄኔ ነበር በኃይለኛ ጥፊ መታቻት። ካሊድ ደነገጠ። ኮከብ ምን እያደረግሽ ነው አላት። ኮከብ ስቅስቅ ብላ አለቀሰች። ቀጥሎ ኮከብ ሴትዮዋን ማስፈራራት ጀመረች። ሴትዮዋ የተባለችውን ብር አስገባች። ካሊድ አሁን መፍራት ጀመረ። ይህን ሐሳቧን እንድትተው አጨራረሱ ጥሩ እንደማይሆን ቢነግራትም ብቻዋን ቢሆንም ከማድረግ ወደ ኋላ እንደማትል አስጠንቅቃ ነገረችው። የጉዳቷን መጠን አስተዋለ። አሳዘነችው። ከጎኗ እንደሆነ ነገራት። ስልኳን ስትከፍት 3 ወንድማማቾች ደጋግመው ደውለውላት ነበር። የሳውዲ ፖሊስ ጥብቅ እንደሆነ፣ ከተያዘች በህይወት እንደማትኖር ነግረው ዛቱባት። ኮከብ ይህን ስትሰማ አንዴ ገላችሁ ጥላችሁኛል፣ ምንም አታመጡም፣ ባይሆን የእናታችሁን ህይወት የምትፈልጉት ከሆነ የምላችሁን ሁሉ አድርጉ አለቻቸው። 3ቱም ወንድማማቾች የጠራችውን ገንዘብ ያለምንም ማቅማማት በፍጥነት አስገቡ። ካሊድ የሚቀበለው ዕቃ እንዳለ እንደማይቆይ እስኪመጣ ከቤት እንዳትወጣ አስጠንቅቋት ወጣ። አሁን ሴትዮዋና ኮከብ ተፋጠጡ። ሴትዮዋ ውሃ መጠጣት እንደምትፈልግ ተናገረች። ኮከብ በትንሹ ፈገግ አለች። ሴትዮዋ የምትወስደው መድኃኒት እንዳላት ከቦርሳ እንድታቀብልም ጠየቀቻት። ኮከብ የሴትዮዋን ቦርሳ ከፍታ ኪኒኖቹን አወጣቻቸው። ፊት ለፊቷ ቆማ መፈልፈል ጀመረች። ሴትዮዋ ብዙ ብር እንዳወጣችባቸውና መድኃኒቱን ካልወሰደች ለሷ ከባድ እንደሚሆን በቁጣም በልመናም ተማጸነቻት። ኮከብ በመጠኑ እየሳቀች ይሄ ነው በቀል አለቻት። በመቀጠል ሴትዮዋ የኮከብ ስራ ስላበሳጫት መሳደብ ጀመረች። ይባስ ብሎ ርካሽ ስለሆንሽ ነው ልጆቼ የተጫወቱብሽ አለቻት። ኮከብ ይሄኔ በእጇ ያዘችውን ኪኒኖች ወደ ሴትዮዋ ፊት ወረወረች። ቀጥሎም በኃይል ወደ ኋላ ገፈተረቻት። ርካሽ አይደለውም እያለች መሬቱን እየደበደበች ማልቀስ ቀጠለች። ካፍታ በኋላ ካሊድ በር ከፍቶ ሲገባ ኮከብ እየጮች ስታለቅስ አያት። ከወደቀችበት ከፍ አርጎ አቀፋት። እንባውን እየጠራረገ አባበላት። ድንገት ሴትዮዋ ወደ ነበረችበት ሲዞር ግን ሴትዮዋ ወደ ኋላ ወድቃ ነበር። ኮከብን ትቶ ወደ ሴትዮዋ ሄደ። ሴትዮዋ ምንም አይነት ደምም ሆነ ትንፋሽ የላትም። ካሊድ በድንጋጤ እንዳለ ኮከብ ሴትዮዋ ሞታለች አላት። የታሰረችበትን ገመድ ፈታላት። ውሃ አምጥቶ በጭንቅላቷ ፈሰሰላት። እንደ እብድ አደረገው። ኮከብ ካሊድ የሚያደርገውን በጸጥታ ትከታተል ነበር። ከረጅም ዝምታ በኋላ ኮከብ ተነስታ በሩን ከፍታ ወጣች። ካሊድ ሮጦ ተከተላት። ፍዝዝ ድንዝዝ ብላ ነበር። ወዴት ነው የምትሄጂው አላት። ፖሊስ ጋር እጄን መስጠት አለብኝ አለችው። ይገሉሻል አላት። አሁን በህይወት ያለው መስሎ ነው አለችው። ደግፎ ወደ ቤት አስገባና አስቀመጣት። ሴትዮዋ የነበረችበትን ቤት ቆለፈው። ቀጥሎ ለኮከብ ያላት አንድ ነገር ብቻ ነበር። የኔን ውለታ መመለስ ከፈለግሽ ወደ ሀገርሽ ተመለሽ፣ እስካሁን ያደረግሽው ነገር በቂ ነው አላት። ሴትዮዋ አሳለችው። እኔ ነኝ የገደልኳት አላት። ካሊድ ከልቡ እንደሆነ ታውቃለች። አቅፋው አለቀሰች። ካሊድ መመለሻዋን ቶሎ ጨራረሰላት። በንጋታው ኢትዮጵያ ገባች። አሁን ላይ ኮከብ ኑሮ አዲስ አበባ ነው። የራሷን ቢዝነስ ከፍታ መስራት ብትችልም ካሊድ ላይ ያደረገችው ነገር ሁሌ ጸጥታታል።
ህይወቱን በህይወቷ የቀየረላት ሲወዳት መስዋዕት ሲሆንላት እንኳን በፍቅር ያላሰበችው ለምን እንደሆነ ግራ ይገባታል። ከመጣች ጊዜ ጀምሮ በስልክም ሆነ እዛ ያሉ ጓደኞቿን ልካ በጭራሽ ልታገኘው አልቻለችም። ይኑር ይሙት ይታሰር ምንም ልታውቅ አልቻለችም። ኮከብ ካሊድ እንዴት ሆኖ ይሆን እያለች ዘወትር ታስበዋለች። እንግዲህ ለዛሬ ያዝንላችሁ ታሪክ ይህን ይመስላል። በቀጣይ በሌላ ታሪክ እስከምንገናኝ ቸር ቆዩ። ካናሪ ቲዩብን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ።